ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የቃሉ ውበት የዩቲዩብ ተከታታዮች ሁላችሁንም በያላችሁበት የጌታ ጸጋ በረከት ሁሉ በያላችሁበት ይብዛላችሁ። የአብይ ጾም ሳምንታችንን እንግዲህ ወደ ማገባደጃው ሳምንታቶች አካባቢ እንገኛለን። የአብይ ጾም 7ኛ ሰንበት ዘኒቆዲሞስ የሚባለው ላይ እንገኛለን። ይህም ሰንበት እንግዲህ በዮሐንስ ወንጌል ምዕራፍ 3 ላይ ያለውን ኢየሱስና ይህ ኒቆዲሞስ ተብሎ የተጠራ የሕግ መምህር የሚያደርጉትን ንግግር ላይ ነው አስተንትኖ የምናደርገው። ምንድነው የሚለውን በኋላ ወንጌሉን ካነበብን በኋላ በጥልቀት እናስተነትንበታለን። እንግዲህ በዚህ በአብይ ጾም ጊዜያችን ላይ በየሳምንቱ የሚሰጡን ማስተንተኛ ሐሳቦች የበለጠ ወደ እግዚአብሔር ፈቃድ ወደ እግዚአብሔር ሐሳብ እንድንቀርብና የዚህም የዩቲዩብም ሐሳብ በወንጌል መንባባቶቹ ላይ ሆነን የእግዚአብሔርን የቃል ውበቱን እንድንመለከት ነው። ውብ የሆነ ቃል፣ የሚፈጥር ቃል፣ የሚለውጥ ቃል፣ ከባዶ ማስገኘት የሚችለውን የእግዚአብሔርን ቃል ወደኛ ህይወት ውስጥ ስናስገባው ህይወታችን እንዴት ውብ ሆኖ እንደሚቀየር፣ ባዶ የነበረው እንዴት እንደሚሞላ፣ የደከምንበት የህይወት ክፍል እንዴት እንደሚበረታና ምናልባት የሸሸን ከኛ የተለየ የጎደለብን መስሎ የሚሰማን ነገሮች ካሉ ሁሉ እንዴት መልሶ ሪስቶር እንደሚደረግ ከቃሉ ስር ከእግዚአብሔር ቃል ስር ቁጭ ብለን ተምረን በውበቱ እንድንደነቅ ነው እና መነሻ ሐሳባችንም የቃሉ ውበትም ብለን ስንነሳ እመቤታችን ቅድስት ድንግል ማርያም በመልአኩ ምስራች የመጣላትን ቃል ሰምታ ማዳመጥ መስማት ብቻ ሳይሆን በልቧ አስቀምጣው ስጋና ደምን ሰጥታ የሚንቀሳቀስ የሚታይ የሚጨበጥ ያደረገችው በተግባር የለወጠችው ይህንን መንፈስ ይህንን ቃል ይዛ ኢየሱስን ከመውለዷም በፊት ገና ኤልሳቤጥን ስትጎበኝ በሷ ቤት ይዛ ሄደችው ደስታ ከዛም በህይወት ዘመኗ ሁሉ ያስተላለፈችውን ያንን መልካም ያኗኗር ህይወት እኛም እንደሷ እንደ እናታችን እንደ ቅድስት ድንግል ማርያም መኖር እንድንለማመድ በተለያየ ህይወት ክፍላችን ውስጥ ከቃሉ ጋር መዛመድ ያስፈልጋል። በእግዚአብሔር ቸርነት እግዚአብሔር ፈቅዶልን ደግሞ 7ኛ ሰንበት ላይ ሰንበት ዘኒቆዲሞስ የሚባለው ላይ እንገኛለን። ይህ እንግዲህ ጥልቅ የሆነ ሐሳብ ያለው የመጽሐፍ ቅዱስ ክፍል ነው። ምዕራፍ 1 ላይ እንግዲህ ዮሐንስ በወንጌሉ ቃል ስጋ የመሆኑን ምስጢር ይነግራል። ይህንን እንግዲህ ከእመቤታችን ከቅድስት ድንግል ማርያም የምንማረውን ህይወት ዮሐንስ በወንጌሉ ያስተምረናል። ምዕራፍ 1 ቁጥር 14 ላይ ዮሐንስ ወንጌል ላይ የምታስታውሱ ከሆነ ቃል ስጋ ሆነ ይለናል። ከዛ አስቀድሞ ግን ይሄ ቃል የሚባለው በእግዚአብሔር ዘንድ እንደነበረ ከእግዚአብሔር ጋር አብሮ እንደነበረ ከዛ ደግሞ ይሄ ቃል ራሱ እግዚአብሔር እንደነበረ ይነግረናል። ይህንን ቃሉን ደግሞ በኋላ ላይ ከብርሃን ጋር ያስተሳስረዋል። ብርሃን ወደዚህ ዓለም መጣ፣ ነገር ግን በዚህ ዓለም ያሉት ሰዎች ግን ከብርሃን ይልቅ ጨለማን መረጡ እያለ ይናገራል። ይህ ቃል በኋላ ደግሞ መልሶ ከእውነት ጋር ያስተሳስረዋል። እውነትና ብርሃን የሆነው ቃል አይደለም የሕያው የእግዚአብሔር ልጅ ቀርቶ በእውነትና በብርሃን የሚመላለሱት እንኳን ከስጋ ፈቃድ የተወለዱ አይደሉም እያለ ይናገራል። ነገር ግን ሰው ጻድቅም ቢሆን እውነተኛም ቢሆን ከእናትና ከአባቱ ነው የሚወለደው። ስለዚህ ስንት አይነት ውልደት አለ የሚለውን ሐሳብ በመንፈስ መወለድ የሚለውን ሐሳብ አስቀድሞ ገና በመጀመሪያው ምዕራፍ ላይ ቁጥር 13 ላይ ብናነብ ይነግረናል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሚሆኑበትን ስልጣን ሰጣቸው። ስለዚህ ልጅነት ከእናትና ከአባታችን ስንወለድ የምናገኘው ልጅነት አለ። ከዛ ደግሞ ብርሃንና እውነት የሆነውን ቃል ደግሞ የሚቀበሉት ደግሞ የሚያገኙት ልጅነት አለ። የእግዚአብሔር ልጅነት ተብሎ ይመጣል። ብሉይ ኪዳን ላይ አስቀድሞ የተመረጡት እስራኤላውያን የእግዚአብሔር ልጆች እየተባሉ ይጠሩ ነበር። በኋላ ግን በክርስቶስ ይህ ጸጋ ለሁሉም ተሰጠ ይለናል አይደል? ይሄ ዮሐንስ ወንጌል ምዕራፍ 1 ላይ ያለው ነው። እኛ ሁላችንም ከሙላቱ ተቀበልን፣ በጸጋ ላይ ጸጋን። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። እግዚአብሔርን ያየው ከቶ ማንም የለም፣ በአባቱ እቅፍ ያለ አንድ ልጅ ግን እርሱ ገለጠው እያለ ይነግራል። በሙላት በክርስቶስ የእግዚአብሔር ፈቃድ ተገልጧል። በሙላት በክርስቶስ ወደ እግዚአብሔር መቅረብ ማለት የእግዚአብሔር ልጆች ተብሎ መጠራት ማለት ምን እንደሆነ በክርስቶስ በኩል እንደተገለጠ ይነግረናል።
ይህንን ማነሳላችሁ እንግዲህ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለው የወንጌሉ አጠቃላይ ሐሳብ መግቢያ ነው። ምን ማለት ነው? ይህንን እውነት እና ብርሃን ተብሎ የተጠራው የህይወት ቃል ከእግዚአብሔር ጋር እኩል የሆነውን ለሚቀበሉ ሁሉ የዘላለም ህይወትን፣ የተትረፈረፈ ህይወትን፣ የእግዚአብሔር ልጅ ተብሎ የመጠራትና በብርሃን የመመላለስን መብት ተሰጥቷቸዋል። አሁን ወንጌሉን ሲገልጽልን በኋላ በወንጌሉ ታሪክ ሂደት ውስጥ የክርስቶስን ታሪክ እያስተማረን እየነገረን ሲሄድ ሁለት ነገሮችን ያስቀምጣል። ገና ከመጀመሪያው ከመግቢያው ራሱ የጨለማ መርጠው በጨለማ የኖሩትን በብርሃን የሚመላለሱትን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም እየመጣ ነበር ይለናል። ቁጥር 9 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለም ግን አላወቀውም። የእርሱ ወደ ሆነው መጣ፣ ነገር ግን የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሚሆኑበትን ስልጣን ሰጣቸው ያለ ይነግረናል። የወንጌሉ መጀመሪያ ሐሳብ አጠቃላይ ሐሳብ መግቢያው እንደመሆኑ መጠን ይህንን መግቢያውን መረዳት በኋላ በወንጌሉ ውስጥ 21 ምዕራፍ ያለው ነው። በእያንዳንዱ ምዕራፍ ውስጥ ያሉትን ታሪኮች፣ አስተምሮችና ሐሳቦችን ከዚህ አንጻር ልንረዳው ይገባል። በኋላ ላይ ምዕራፍ 20 ቁጥር 31 ላይ የመጽሐፉ ዓላማ ይህንን ሁሉ የጻፈበት ነገር ምን እንደሆነ ሲነግረን ራሱ ምን ይላል? ነገር ግን ኢየሱስ መሲህ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆናችሁ ዘንድ ይህ ተጻፈ እያለ ይነግረናል። ዮሐንስ ወንጌል የሕይወት መጽሐፍ፣ የብርሃን መጽሐፍ እየተባለ ይጠራል። አስተምሮ ሁሉ ሕይወትን የሕይወት ምንጭ የሆነውን አስቀድሞ ሕይወት በእርሱ ነበረች በተባለው በክርስቶስ ማመንና እኛም የተትረፈረፈ ሕይወትን ታስታውሳላችሁ። በእርሱ የሚያምን ሁሉ እርሱ ራሱ የሕይወት ውሃ ምንጭ ይሆናል አይደል? እኔ የምሰጠውን ውሃ የሚጠጣ አይደል የሚለው የሕይወት ውሃ ምንጭ ይሆናል። ከሱ የሚወጣው ራሱ ለሌሎች ራሱ ሕይወት የሚሰጥ ምንጭን ይሆናል እያለ የሚያስተምርበት ነው። ስለዚህ በዚህ በጾም ሕይወት ጉዟችን ሂደታችን ላይ ባለፈው ሳምንት ስለ ፍሬያማነት አስተነተንን። በዚህ ሳምንት ደግሞ ከዚህ ከፍሬ የሚገኘውን ነገር አጽንቶ ስለመያዝና በፍሬያችን ውስጥ ስለሚገኘው በረከት ወይም ፍሬያችንን ሊያደርቅብን ሊያቀጭጭብን የሚችለውን በሌላ አባባል በሕይወት እንዳንመላለስ በሕይወት እንዳንኖር የሚያግደንን ነገር እንደ ጨለማ የተመሰለውን ነገር ብርሃን በሆነው በክርስቶስ ዘወትር ማጥፋት እንዳለብን በዚህ ሳምንት ላይ በኒቆዲሞስና በኢየሱስ ንግግር መካከል እንማራለን። ሕይወት ስንል እንግዲህ ከእጽዋት ጋር የምንጋራው ነገር ነው። ሕይወት ማለት የዕለታዊ ሕይወት ክንውኖች ማለት ነው፣ ወይም የዕለት ተዕለት ክንውኖች፣ መንቀሳቀስ፣ መምጣት፣ መውለድ፣ መራባት፣ መብላት፣ መጠጣት፣ መተኛት የሚሉትን ሀሳቦችን ነው። ለዚህ ነው እጽዋትን ሕይወት አላቸው እንላለን። እንግዲህ እጽዋት ሕይወት አላቸው ስንል ዛፍ ለምሳሌ ከተተከለ ወይ እጽዋት ከተተከለ በዛ ባለበት ቦታ ላይ ነው የሚቀረው። የሚራመድ ዛፍ የለም። ነገር ግን ይራባሉ፣ ይወለዳሉ፣ ያድጋሉ አይደል? ይበላሉ፣ ይጠጣሉ እንደማለት ነው። ይሄ የሕይወት ክንውን ይባላል። መጽሐፍ ቅዱስ ላይ ስለ ሕይወት ሲወራ ወይም የሰው እውነተኛ ሕይወት የሚባለው ነገር ግን ከዚህ መዝለል መቻል አለበት። ስለበላን፣ ስለጠጣን፣ ስለወጣን፣ ስለገባን ነገሮችን ማከናወን ስለቻልን በሕይወት እየኖርን ነው። አዎ። ነገር ግን ምን አይነት ሕይወት የሚለውን ግን እንድናስተነትን እንጋበዛለን። የእግዚአብሔር ልጆች የሚኖራቸው ሕይወት መለያ ባህሪዎች አሉ። እንዲሁ ደግሞ ዝም ብሎ በግብታዊነት ደግሞ የሚኖር ሕይወት ስላለ ነው። ስለዚህ እነዚህንም ሀሳቦችን እንድናስተነትን ያስፈልጋል። ስለዚህ እንደተለመደው ሁሉ የዮሐንስ ወንጌል ምዕራፍ 3 ላይ ያለውን የኢየሱስና የኒቆዲሞስን ንግግር እናነባለን። ከቁጥር 1 እስከ ቁጥር 11 ድረስ ያለውን የእግዚአብሔርን ቃል ከሰማም በኋላ እንደ መንፈስ ቅዱስ ሐሳብ እንደ እግዚአብሔር ፈቃድ ደግሞ ቃሉን እናስተነትናለን። ስለዚህ ልቦናችንን እግዚአብሔር እንዲመራን፣ መንፈስ ቅዱስ እንዲመክረን፣ ቃሉ ሕይወት እንዲሆን በያለንበት ቦታ የእግዚአብሔር መንፈስ ወደ ልባችን እንጋብዝ። ልባችንን ለቃሉ እንክፈትለት። ምናልባት እንደኛ አሳሰብ፣ ምናልባት እንደኛ አነባበብ እንዳንረዳውና በራሳችን ድምዳሜ ውስጥ ደግሞ ውብ የሆነውን የቃሉን ትርጉም እንዳናሳጥር መንፈስ ቅዱስ እንዲቀድምና እንዲመራን ለእኔም ለእናንተም እኔም ለምናገረው እንዲሁም አብሬ ከእናንተ ጋር ለማዳምጠው ቃል እናንተም ለምታዳምጡት ቃል መንፈስ ቅዱስ ልቦናችንን እንዲከፍት
ጌታ መንፈስ ቅዱስን እንጋብዘው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደሰበከው ምዕራፍ 3 ከቁጥር 1 ጀምሮ ከፈሪሳውያንም ወገን አንድ ሰው ነበረ፣ ስሙ ኒቆዲሞስ ሲሆን የአይሁድ አለቃ ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ ከእግዚአብሔር ዘንድ የመጣ መምህር መሆንህን እናውቃለን። እግዚአብሔር ከእርሱ ጋር ካልሆነ በስተቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል ማንም የለምና አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማኅፀን ገብቶ መወለድ ይችላልን? አለው። ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ መወለድ ያስፈልጋችኋል ስላልኩ አትደነቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ የእኛንም ምስክርነት አትቀበሉትም። ስለ ምድራዊ ነገር በነገርናችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። እንግዲህ ይሄ የውይይት ሀሳቡ ይቀጥላል። ነገር ግን እንድናነበው ቤተክርስቲያን የምትጋብዘን ምክንያቱም ከዚህ ከቁጥር 12 በኋላ ያለውን የምታስታውሱ ከሆነ ሰንበት ዘወረደ በሚለው ሰንበት ክፍል ላይ አስተንትነንበታል። ዓለምን ለማዳን የመጣው አንድያ ልጁ ወደኛ የመጣው የወረደው ማን ነው የሚለው ሀሳብ ላይ የሰንበት ዘወረደን ማስተንተኛ ሀሳብ ላይ ለመመልከት እንችላለን። አሁን ግን ቤተክርስቲያን በዋናነት ዳግም መወለድ ስለሚለው ሀሳብ አንደኛ፣ ሁለተኛ በኒቆዲሞስና በኢየሱስ ንግግር ላይ እንድናስተነትን ትጋብዘናለች። ምን ማለት ነው? እንግዲህ ኢየሱስ አስቀድሞ ገና ምዕራፍ 1 ላይ ደቀ መዛሙርቶቹን ይጠራቸዋል። ረቢ ወዴት ነው የምትኖረው ብለው ይጠይቁታል። ኑና እዩ ይላቸዋል። እነ ናትናኤልን በአስደናቂ ሁኔታ ይጠራቸዋል። የመጥምቁ ዮሐንስን ምስክርነት እንሰማለን። ያለምን ኃጢአት የሚያጠፋ የእግዚአብሔር በግ እነሆ እርሱ የሚላችሁን ስሙ የሚለውን ወይም እርሱን ተከተሉ የሚለውን ነገር ሰምተው ደግሞ የተከተሉትን ደቀ መዛሙርቶቹ ይነግረናል። ምዕራፍ 2 ላይ ከእመቤታችን ጋር ሆነው ሐዋርያቶች በጋራ ወደ ታደሙበት ወደ ተጠሩበት የሰርግ ግብዣ ላይ ሄዳሉ። በዛም ውሃውን ወደ ወይን ጠጅ ይለውጣል። እንግዲህ ደቀ መዛሙርቶቹን ሲጠራ ከጥምቀት በኋላ ነው። ከዛ በኋላ ደግሞ በቃና ዘገሊላ ሰርግ ላይ ውሃውን ወደ ወይን ጠጅ ይለውጣል። የኢየሩሳሌምን ቤተ መቅደስ እንዳነጻ እንመለከታለን። ከዛ ምዕራፍ 2 ቁጥር 23 ላይ ከቁጥር 23 ጀምሮ እንደዚህ ይለናል። በፋሲካ በዓልም በኢየሩሳሌም ሳሉ ቤተ መቅደሱን ካጸዳ በኋላ ማለት ነው። ምን ይላል? ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይለናል። ብዙዎች ጌታ ኢየሱስ ያከናወነውን ጌታ ኢየሱስ የሰራውን ነገር በተመለከቱ ጊዜ በጌታ በኢየሱስ ስም አመኑ። ነገር ግን ኢየሱስ በበኩሉ ግን አይተማመንባቸውም ነበር። እነሱ በኢየሱስ ያምኑ ነበረ። ኢየሱስ ግን በሱ ማመናቸውን አይተማመንበትም ወይም አያምናቸውም ነበረ። ምክንያቱም ስለ ሰው ማንም እንዲመሰክር አያስፈልገውም ነበር። በሰው ውስጥ ያለውን ራሱ ያውቅ ነበር ይለናል። ኢየሱስ ያውቅ ነበር። እነሱ አመንን፣ ኢየሱስን ተቀበልን፣ ኢየሱስን አምነውታል። ነገር ግን ኢየሱስ በእነሱ ውስጥ ማንም ያመነው እንደሌለ ግን ያውቅ ነበር። አንደኛ አምላክ ነው፣ ልብና ኩላሊትን መርምሮ የሚያውቅ አምላክ ነው። ታስታውሳላችሁ በርካታ ተአምራትን እንዳደረገ ባየ ጊዜ በተመሳሳይ ወንጌሎች ላይ በርካታ ተአምራቶችን እንዳደረገ እንዳበላቸው እንዳጠጣቸው በተመለከቱ ጊዜ ብዙዎች ተከተሉት። ኢየሱስም ካደረገው ተአምር ያንን የምግቡን ተአምር ተመልክተው ብዙዎች እንደተሰበሰቡ ባየ ጊዜ በጣም በርካታ ሰዎች በመጡ ጊዜ ኢየሱስ ትቷቸው ወደ ሌላ ቦታ ሄደ። ምክንያቱም የመጡበት ዓላማ
ከክርስቶስ ጋር የሚገናኝ ነገር ስላልነበረ ብዙዎችም ኢየሱስን መከተል የፈለጉት ከሚያገኙት ጥቅማ ጥቅም ጋር ስለነበረ ብዙዎች መጡ። ኢየሱስ ግን በቦታው የለም፣ ትቷቸው ሄደ የሚለውን ሐሳብ ልንይዝ ይገባል። ከዚህ በኋላ ነው ምዕራፍ 3 ላይ የኒቆዲሞስን ታሪክ የምናገኘው። ምዕራፍ 4 ላይ የሳምራዊቷን ሴት ደግሞ ታሪክ እናገኛለን። ይሄ ከተማረ ሊቅ ከተባለ ኒቆዲሞስ ተብሎ ከሚጠራ የእስራኤል አለቃ የአይሁድ አለቃ እየተባለ የሚጠራ ምሁር የነበረ ሕግን ጠንቅቆ የሚያውቅ የተከበረ ሰው ነው። ምዕራፍ 4 ላይ የምናገኛት ደግሞ የሳምራዊቷ ሴት ደግሞ የምትባል ጭራሽ በሞራል ሕይወቷ ላይ የሚያሳፍር ነገር ያለባት ፈርታ ተሸሽጋ የምትኖር የምትመስል በትንሽዬ ለዛውን በተጠላች መንደር ውስጥ ትኖር የነበረችን ሴት ነች። ምሁር ታላቅ አዋቂ የተባለው እንደውም ኢየሱስን ፈልጎ መጥቶ ጊዜ ሰጠው። ኢየሱስ ግን ፍለጋ ወደ ማን ይወጣል? ወደ ተናቀችው ወደ ተተወችው በኋላ ምዕራፍ 4 ላይ የምናገኛት የሳምራዊቷ ሴት የተባለችው ነች። እሷን ለማነጋገር ሄዳል። ይሄ እንግዲህ አጠቃላይ አሁን የወንጌሉን ሐሳብ ለማስተንተን ስንሞክር እንዲገባን የሚያስፈልገው ነገር ነው። ኢየሱስ ብርሃን ሆኖ ለማብራት የመጣው በማንኛውም የጨለማ የህይወት ክፍል ውስጥ ለሚኖሩ ሰዎች ነው። በማንኛውም ለሰው ዘር በሙሉ በየትኛውም ትንሽም ጨለማ ትሁን እጅግ የከበደ ጥልቅ ጨለማ የሚሆን በማንኛውም ጨለማ ውስጥ የሚያበራ። ምክንያቱም ጨለማ ብርሃንን ሊያሸንፈው አይችልም። ብርሃን በጨለማ ላይ ያበራልና ኢየሱስ የሚፈልገው ይሄ ነው። ፍንትው ያለ የበራ የተለወጠ ህይወትን ለሁሉም ሰዎች እንዲያበራ የመጣ ስለሆነ ነው። ስለዚህ ከፈሪሳውያን ወገን አንድ ሰው ነበረ እያለ ዮሐንስ ይነግረናል። እነዚህ ፈሪሳውያን የሚሉትን በተደጋጋሚ ከዚህም በፊት በነበሩት የማስተንተኛ ሀሳባችን ላይ ተናል። እውነተኛ የሆነውን እግዚአብሔር እንዴት ነው ልናመልከው የሚገባው የሚለውን ሀሳብ ያደረጉ ቤተ መቅደስ ፈርሶ ከተገነባ በኋላ ይሄ ሰከንድ ቴምፕል ፒሪየድ እንለዋለን። ከዛ በኋላ የመጡ ቅናት ያላቸው ናቸው ለእግዚአብሔር። ሐዋርያው ጳውሎስም ፈሪሳዊ ነበረ። ነገር ግን ቅናታቸው ሕግን ብቻ በመጠበቅ ስርዓትን ብቻ በመጠበቅ እና እንደውም ጭራሽ ለእግዚአብሔር እናውቅለታለን የሚሉ ሰዎች ናቸው። እግዚአብሔር ይሄ ነገር ነው የሚያስደስት፣ ይሄ ነገር እንደዚህ ተቆርጦ ተከሽኖ ተለክቶ ካልተደረገ እግዚአብሔር አይወደውም፣ እግዚአብሔር አይቀበለውም የሚሉ ነበሩ እና ይሄ ነገር እየከረረ ሲሄድ ውጫዊ የሆነ ነገር ላይ ብቻ ማተኮር ጀመሩ። ስለዚህ እነሱ ማቴዎስ ምዕራፍ 23 ላይ እንደምናገኘው ጺማቸውን አስረዝመው አሸንክታባቸውን አስረዝመው ግንባራቸው ላይ የእግዚአብሔርን ቃል ምልክት ማሳያዎችን አድርገው እነዚህን ሁሉ አድርገው የሚሄዱ ናቸው እና በሕጉ አይደራደሩም። ከፍቅር የበለጠ ሕግና ደንብን ሁሉ እንትን የሚሉ ናቸው፣ እሱ ላይ የሚያተኩሩ ናቸው። ስለዚህ አሁን እነሱ ፍቅር ብቻ ሳይሆን they become like more obsessed ሆኑ። እግዚአብሔር የሚወደውን ማድረግ ብቻ ሳይሆን አላደል እግዚአብሔር ይሄንን ብናረግ ነው የሚወደው ብለው ራሳቸውን ልክ የእግዚአብሔር ሐሳብ ውስጥ እግዚአብሔር የሚያስበው ነገር ልብ ውስጥ እንደገቡ አይነት ነገር አድርገው ይቆጥራሉ። እና ኢየሱስ በደንብ ነው የሚናገረው ስለነዚህ አይደል? እነዚህ ፈሪሳውያን አስመሳዮች ናቸው እያለ ይናገራል። ሂፖክሪት ናቸው። ምክንያቱም እነሱ የማይሰሩትን እነሱ የማያደርጉትን ነገር ምን ያደርጋሉ? በሌሎች ላይ ይጭናሉ፣ ሌሎችን ይበድላሉ። እነሱ ግን ልክ አስመሳይ የሚለውን አይተናል አይደል? ታስታውሳላችሁ? እንደ ጭምብል ነገር አድርገው ቅዱስ መስለው ይታያሉ፣ ግን ውስጣቸው ግን እንደዛ አይደለም እያለ ይናገራል። ውጫቸው በሰም የተለበጠ የሚመስል ነገር ግን ልክ የመቃብር ግድግዳ ናቸው። ውስጣቸው እንግዲህ እንትን ያለ የበሰበሰ እንደማለት ነው። ይህንን ይናገራል ኢየሱስ፣ በግልጽ ነው የሚነግራቸው። እና እነሱ ኢየሱስ የእግዚአብሔር ልጅ ነኝ ሲል ያደረገው ምልክት የሰራውን ነገር ያንን ሁሉ ነገር አይተው እንደ ሕግ አዋቂነታቸው የነቢያት መጽሐፍቶችን በእውነት እንደው አስተንትነውና አይተውት ቢሆን ኖሮ ኢየሱስ እያደረገ ያለው ነገር ሁሉ የብሉይ ኪዳን ሙላት መሆኑን ሊረዱ ይገባቸው ነበር። ነገር ግን ጭራሽ ምናሉ አጋንንትን ራሱ የሚያስወጣው በቤኤል ዜቡል ስልጣን። ጭራሽ ምናሉ እንዴት ይሄ የጠራቢ ልጅ
አባቱን እናውቅ የለም ወይ? እናቱን እናውቅ የለ? ወንድሞቹንስ እናውቅ የለ ወይ? ይሄ ከናዝሬት ለዛውም የመጣ እንዴት እግዚአብሔር ልጅ ይሆናል ብለው ሐሳባቸውና ሁኔታቸው ሁሉ ውጫዊ በሆነ ነገር ስለነበረ የእግዚአብሔርን ሐሳብ ሳቱት። እግዚአብሔርን እናውቀዋለን ስላሉ እና ዕውቀታቸው እና ፍቅራቸው ከማፍቀርና ከመውደድ አልፎ ወደ ኦብሴሽን ተለወጠ። ኦብሰስድ ሆኑ። ይሄ ፈሪሳዊ ግን የተባለው ኒቆዲሞስ ተመልከቱ፣ አዋቂ ነው። ከፈሪሳውያን ወገን አንድ ሰው ነበረ፣ ስሙም ኒቆዲሞስ ሲሆን የአይሁድ አለቃ ነበር። አሁን ፈሪሳዊ የሚለው ሐሳብ ውስጥ አንደኛ እውነትን የሚፈልጉ ሰዎች እንዳሉ ማሳያ ነው። ኒቆዲሞስ ወደ ኢየሱስ የሚመጣው እርሱም በሌሊት ወደ ኢየሱስ ይመጣል ይለናል። ሌሊት የሚለው ሐሳብ አንዳንድ ምሁራኖች እንደሚገልጹት እንግዲህ ቃሉን ለማንበብ የሕጉን ቃል ለማንበብ ለማስተንተን ምን ለማለት ሌሊት ጸጥ ያለ ጊዜ ስለሆነ ለጥናት የሚመረጥበት ጊዜ ስለሆነ አንዳንድ ቴዎሎጂካል የሆኑ ነገረ መለኮታዊ ውይይቶችንም ለማድረግ ጥናትም ለማጥናት የሚመረጥ ጊዜ ስለነበረ ነው በዛ ጊዜ ወደ ኢየሱስ የሄደው። ምክንያቱም ቀን ኢየሱስ በብዙ ሰዎች ተጠምዶ ስለሚውል፣ ማታ ግን ሪላቲቭሊ ትንሽ የተሻለ ጊዜ ስለሚያገኝ በዛ ጊዜ ሊያገኘው ሄዶ ሊሆን ይችላል ብለው ይህን ነገር የሚተረጉሙ አሉ። ነገር ግን አብዛኞቹ የሚስማሙበትና ያለው ሐሳብ ምንድነው? የቀንና ሌሊት ጨለማና ብርሃን የሚለው ሐሳብ በዮሐንስ ወንጌል ውስጥ ትልቅ ትርጉም ያላቸው ናቸው እና ሁለት ሳይዶችን ያሳያል ሁል ጊዜ ዮሐንስ። ሞትና ህይወትን አይደል? ከእግዚአብሔር ጋር ሲሆን የሚገኘው ህይወትና ከእግዚአብሔር ስንለይ የምንሞትበትን መንገድ እያለ እነዚህ ትንሽ ዱዋሊስቲክ የሆኑ ነገሮችን ያሳያል። ስለዚህ ሌሊት ሲል ይህ ሰው ያለበትን ትንሽ ኮንፊውዝድ የሆነ ህይወትን የሚያሳይ ነው። ህግን ያውቃል፣ የተማረ ነው፣ የአይሁድ አለቃ እየተባለ የሚጠራ ምሁር ሰው ነው። በኋላ ላይ ምዕራፍ 7 ላይ ምዕራፍ 19 ላይም እናገኘዋለን። ሐዋርያት ሥራ ላይ ምዕራፍ 5 ላይ እናገኘዋለን ይሄንን ሰው። ነገር ግን በእያንዳንዱ ምዕራፍ ግን ስናገኘው ትንሽ የተለወጠ ነገር አለ። እሱ ምንድነው የሚለውን እነግራችኋለሁ በኋላ ላይ። ስለዚህ ከእግዚአብሔር ዘንድ የመጣ መምህር መሆንን አውቃለሁ ይላል። አውቃለሁ፣ እውቀት አለኝ፣ ከእግዚአብሔር ዘንድ የመጣ ነው። አሁን ጥያቄው እግዚአብሔር ከእርሱ ጋር ካልሆነ በስተቀር ማንም የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል ማንም የለምና አለ። አንተ ከእግዚአብሔር የመጣህ ነህ። ከእግዚአብሔር የመጣህ ነህ ብሎ ያለበት ምክንያት ግን ምንድነው? የምታደርጋቸውን ተአምራቶች፣ የምታደርጋቸውን ፈውሶች፣ የምታደርጋቸውን አስደናቂ ነገሮች ስመለከት፣ ምክንያቱም ይህ ሰው የተማረ ሰው ነው። አንድ የእግዚአብሔር ኃይል ያልረዳው ሰው ይህንን ነገር ሊያደርግ እንደማይችል አውቃለሁ እያለ ነው። በሌላ አባባል ከእግዚአብሔር ዘንድ የመጣህ ነህ ሲል እንዲህ አንተ የእግዚአብሔር ልጅ ነህ እያለ ሳይሆን ሳምሃው አስቀድሞ በብሉይ ኪዳን የነበሩት ነቢያቶችም ያደርጉ እንደነበሩ የእግዚአብሔር የባህሪ ልጆች አይደሉም እነ ሙሴ ወይም ነቢያቶች ወይም በብሉይ ኪዳን ላይ የምንመለከታቸው ታላላቅ ቅዱሳኖች አስደናቂ ነገርን ሲያደርጉ የእግዚአብሔር አብ የባህሪ ልጆች ስለሆኑ አይደለም። ነገር ግን በእነሱ አማካኝነት የሚሰራ አምላክ ስላለ ነው። ሙሴ ቀይ ባህርን ሲከፍል እሱ የእግዚአብሔር የባህሪ ልጅ ስለሆነ ሳይሆን በእግዚአብሔር ኃይል ነው ይህንን ነገር ያደርግ የነበረው። ስለዚህ የኒቆዲሞስም ሐሳብ ምንድነው? እነዚህን ታላላቅ ነገሮችን የምታደርገው እግዚአብሔር ካላከ በስተቀር ይሄ ነገር ሊሆን አይችልም። ምናልባት ነብይ ልትሆን ትችላለህ አይደል? ካልሆነ ይህንን ነገር እንዴት ልታደርግ ትችላለህ? አሁን ተመልከቱ፣ ኒቆዲሞስ ስለ ኢየሱስ ያለው ግንዛቤና ሐሳብ የኢየሱስ ተአምር ላይ የኢየሱስ የሚሰራቸው ስራዎች ላይ ብቻ ያተኮረ ነው። ስለ ኢየሱስ ያለው ግንዛቤ ኢየሱስ ፈውስን የሚፈውስ ታላላቅ ተአምራቶችን የሚያደርግ ወይም ደግሞ አስደናቂ ነገሮችን የሚያደርግ እንበልና በውሃ ላይ የሚራመድ ምን የሚል ያ ነገር ያስደንቆታል። እዚህ ጋር መመልከት ያለብን ነገር አለ በቅንፍ ስለ ኢየሱስ ያለን አመለካከት ምንድን ነው ብለን እዚህ ጋር ቆም ብለን ልንጠይቅ ይገባል። ምንድነው ከኢየሱስ እውነት የሚማርከኝ ነገር ብለን ልንጠይቅ ይገባል። ወይም ወደ ኢየሱስ የሚያስጠጋኝ ነገር ምንድን ነው? ይህ ሰው ተጠግቷል፣ ለዛውም በሌሊት ወደ ኢየሱስ መጥቷል። ወደ ኢየሱስ እንዲቀርብ ያደረገው ነገር ግን ስለ ኢየሱስ ትንሽዬ ጭላንጭል ማለት ከ102% ሐሳብ ይዞ ነው ግን የቀረበው። ኢየሱስን የሚያውቀው ይመስላል አይደል? ነገር ግን አያውቀውም።
እሱ ግን ምን ብሎ ነው የሚጀምረው? ከእግዚአብሔር ዘንድ የመጣ መምህር መሆንህን እናውቃለን ይለዋል። ነገር ግን ኢየሱስን ግን አያውቀው። አንዳንዴ እንደዛ ነው። የኢየሱስን ስሙን እናውቃለን፣ ኢየሱስ ያደረገውን ነገር ልናውቅ እንችላለን። ኢየሱስን ማወቅ ግን ሌላ ነገር ነው። ምናልባት አንዳንድ ሰዎች ይኖራሉ ወደ ኢየሱስ የሚጠጉትና የሚቀርቡት በህይወታቸው ያለው ችግር እንዲቀረፍላቸው ይሆናል። ስራ አስፈጻሚ ወይ ጉዳይ ገዳይ እንደማለት ነው ኢየሱስ። ወደ ኢየሱስ የምንሄድበት ኢንቴንሽን እና ሐሳባችን የሆነ በቃ ማንወጣበት ጉዳይ ውስጥ ስለገባን ከዛ ጉዳይ እንዲያወጣን አንዳንዴ ማኒፕሌት የምናደርግ ይመስላል። ግን ልብ በሉ፣ ቅድም ታስታውሳላችሁ ምን አለን? ቁጥር 24 ላይ ምዕራፍ 2 ቁጥር 24 ላይ ነገር ግን ኢየሱስ በበኩሉ አይተማመንባቸውም ነበር። የሚያምኑት እምነት እንዲሁ ገለባ እምነት እንደሆነ ግን ኢየሱስ ያውቃል። ግን ኢየሱስ ምን ያደርጋል? እምነታችንን ይረዳዋል አይደል? ያ እምነታችን እንዲለወጥ ጸጋን፣ በረከትን፣ ምሕረትን ግን ይሰጠናል። ግን ያውቃል። ቤተክርስቲያን የምንመላለስበትን ሐሳብ ወይ የምንጸልይበትን ሐሳብ ወይ የምንሄድበትን ሐሳብ ምን እንደሆነ ግን ያውቃል። ምክንያቱም በእውነትና በመንፈስ የሚመለክ አምላክ ነው። ኢየሱስ ስላደረገልን አይደለም የምናመልከው፣ ባያደርግልንም የሚመለክልን አምላክ ነው። ኢየሱስ ጤነኛ ስላደረገን አይደለም የምናመልከው፣ ከነ ህመማችን ከነ ጉስቁልናችን እንኳን የሚመለክ አምላክ ነው። እሱም በማምለክ ውስጥ ከኢየሱስ ጋር በመሆን ውስጥ የሚገኝ እረፍት ስላለ ነው። እነዚህ ሁለት ነገሮች ናቸው። ቢመችም ባይመችም የሚመለክ አምላክ ነው። ይሄ አሁን የብልጽግና ወንጌል የምንለው ወይ ፕሮስፐሪቲ ጎስፕል እያልን የምንጠራው በጣም በዛ ሳይድ የተለጠጠ ሆነና ሀብት ልክ የእግዚአብሔር የባለጸግነት፣ ድህነት ደግሞ የኃጢአት ምልክት ተደርጎ እየተሳለ መጣ። አንዳንዴ አዳራሽ ሲሞላ ምን ሲል የምንመለከተው የባንክ አካውንትን ለመሙላት ወይ ያለንበትን ችግር ለመቅረፍ ወይ አንዳንዴ እንደውም አሁን በሚገርም ሁኔታ ከሀገር ለመውጣት ራሱ ቪዛ ለማስመታት ሆኗል። ኖ፣ በእንደዚህ አይነት መልክ የሚመለክ አምላክ የለም። እንደዚህ አይነት ቦታ ላይ ቅድም ታስታውሳላችሁ ታምራቱን አይተው ምግብ መብላቱን ስለተመለከቱ ሰዎች በመጡ ጊዜ ምን አለ? በጣም ብዙ ሰዎች እኮ ናቸው የተሰበሰቡት። ኢየሱስ ያደረገውን ነገር አይተው ምግቡን እንዳበዛ ሰምተው ዛሬም በቃ እራት ወጪ አናወጣም ያበላናል ብለው የተሰበሰቡ ይመስላል። ኢየሱስ ግን ከቦታው ትቷቸው ሄደ። የዮሐንስ ወንጌል ምዕራፍ 6 ቁጥር 1 ላይ እንዳለ ነው። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ፣ እርሱም የጥብርያዶስ ባህር ነው። በሽተኞች ያደረገውን ምልክት ስላዩ ብዙ ሰዎች ተከተለው። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ እያለ ይነግረናል። ይህን እንግዲህ ተአምራቶቹን ምኖቹን አይተው የሚሰበሰቡትን ሰዎች ነው። ታስታውሱ እንደሆነ ብዙ ህዝብ አሁን ቀጣይ ሳምንት ሆሳዕናንም ስናከብር ብዙ ህዝብ በእልልታ በሆታ ይቀበሉታል። ነገር ግን ከሳምንት በኋላ ይሰቀል ብለው ኢየሱስን ይወነጅሉታል። ስለዚህ መንጋው ስለበዛ፣ ህዝብ ስለበዛ በእውነት ኢየሱስ በዛ ቦታ አለ ማለት አይደለም። ልንጠነቀቅ ይገባል። ማዕከሉ ማን ነው የሚለውን ነገር መመልከት ያስፈልጋል። እኛም ወደ ኢየሱስ ስንቀርብ ከኢየሱስ ጋር መገናኘት ብለን ባለፈው ሳምንት ያስተነተነውን ሐሳብ ላይ እዛ ላይ ትንሽ ትኩረት ማድረግ ያስፈልጋል። ስለዚህ የኒቆዲሞስ ትኩረትና ሐሳብ የኢየሱስ ተአምር ስራው አስደናቂ የሆነው ነገር ላይ ነበር። እውቀቱ ሙሉ አልነበረም፣ ጥቂት ቁንጽል እውቀት ግን ነበር። ስለዚህ ነው ኢየሱስ ምን ብሎ ይመልስለታል? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ይለዋል። ዳግመኛ መወለድ፣ ሊያይ፣ የእግዚአብሔር መንግስት፣ እነዚህ አራት መሰረታዊ ሐሳቦች ናቸው። ይሄ እንግዲህ አሁን ባለንበት ዓለም ላይ በስፋት ሰዎች የሚያነሱት ሐሳብ ነው። ዳግም ተወልደሃል ወይ፣ ዳግም ተወልደሃል ወይ የሚሉ ጥያቄዎች የሚነሱበት ላይ ነው። የግሪኩ ቃል አኖቴን የሚለው ዳግም መወለድ፣ ከላይ መወለድ የሚለውን ሐሳብም የሚያሳይ ነው። ግን ዳግም መወለድ በሚለው ሐሳብ እንቀጥላለን። ግን ደብል የሆነ ኮኖቴሽን ያለው ነው። በኋላ ላይም ኢየሱስም ይሄን ነገር ድጋሚ ሲያብራራ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር እያለ የሚገልጸው ነው። ይሄ ዳግም የሚለው ድጋሚ የሚለውን ሐሳብ በውሃ ይተካዋል። መወለድ የሚለውን ሐሳብ በመንፈስ ይተካዋል። ከዛም ማየት የሚለውን ሐሳብ ወደ እግዚአብሔርን ሊያይ አይችል የሚለው ሐሳብ ወደ እግዚአብሔር መንግስት መግባት በሚለው ሐሳብ ላይ ይተነትነዋል። ምን ለማለት ነው ሐሳቡ? ኢየሱስ እየተናገረ ያለውን ነገር አንተ እየተመለከትክ ያለው ነገር እሱ እንዳለውም ሁኔታ እየተመለከትክ ያለው ነገር
እግዚአብሔር ልኮኛል ወይስ አላከኝም የሚለውና ወይም የኔ ስራ ምንድነው የሚሉትን ነገሮችን ለመመልከት መጀመሪያ አይተህ ተመልክተህ ከመጣው ውጫዊ ከሆነው ነገር ልትላቀቅ ይገባል የሚል አመለካከት አለ። ምክንያቱም ይሄ ምድራዊ ከሆነው ሐሳብ ድጋሚ የመንፈስ አይን ወይም የተለየ አይነት ምልከታን ማግኘት እንድትችል የመንፈሳዊውን ዓለም እውነታ መመልከት እንድትችል የያዝከውን በሐሳብህ ተረድቼዋለሁ፣ አይቼዋለሁ፣ ገብቶኛል ካልከው ወይም እየተቆጣጠርኩት ነው ብለህ ካሰብከው ሪያሊቲ ልታልፍ ይገባል። ኒቆዲሞስም ግራ የገባው ይሄ ነው። ምክንያቱም ምሁር ነው፣ የተማረ ሰው ነው፣ እውቀት አለው። ይሄ አሁን የሚነገረው ነገር ሁሉ እሱ ኮንትሮል ከሚያደርገው ወይም ከተለማመደው ልምምድ ያለፈ ነገር። በእግዚአብሔር መንግስት ውስጥ የእግዚአብሔርን ፈቃድና ሐሳብ ለመልመድ ጆሮአችንን ዓለማዊ ከሆነ ማዳመጥ ወይም ዓለማዊ ከሆኑ ድምፆችን አለማምደን ከሆነ መንፈሳዊ የሆነውን ነገር ለማዳመጥ የተለወጠ ጆሮ ያስፈልገናል እንደማለት ነው። የምንመለከተው የምናየው ወይም የዕለት ተዕለታዊ ሩቲናችን ልምምዳችን ቁጭ ያለ ፊዚካላዊ አካላዊ ምድራዊ የሆነ ነገር ከሆነ መንፈሳዊውን ዓለም ልንለማመድ ይገባል የሚል ሐሳብ አለ። በኋላ ኢየሱስ ይለዋል፣ አንተ የእስራኤል መምህር ተብለህ ሳለህ ይህንን አታውቅምን ይለዋል። ይህ እኮ ተራ ነገር ነው ይላል ኢየሱስ እኮ የሚናገረው። አሁን እኮ የምነግርህ ነገር በጣም ተራ ነገር ነው ይለዋል። ይሄም እያወራን ያለ ነው ምድራዊ ስለሆነ ነገር፣ አንተ በምታውቀው ነገር በዛ ነገሮች እንኳን እያወራን የማይገባህ ከሆነ መንፈሳዊ ዓለምማ ጭራሽ ሊገባህ አይችልም። ምድራዊ ስለሆነው መንግስት አሰራር ወይም ምድራዊ ስለሆነው ተጨባጭ ስለሆነው ነገር እያወራን ካልተግባባን መንፈሳዊ ስለሆነው ስለ እግዚአብሔር መንግስት እንዴት ልንግባባ እንችላለን? እንግዲህ ፈሪሳውያን ቅድም መግቢያ ላይ እንዳልኩት የእግዚአብሔርን አሰራር የእግዚአብሔርን ውስጡን ሁሉ እናውቃለን ብለው የሚያስቡ ሰዎች ናቸው። ነገር ግን ሐሳባችሁ ከእግዚአብሔር ሐሳብ ፍጹም የራቀ ነው እያለ ኢየሱስ እየተናገረ ነው። ከመንፈስና ከውሃ የሚለው ሐሳብ ሰው ውልደቱ ሁለት ነው። አንድ ከእናትና ከአባቱ ይወለዳል። ሁለት በሚስጥረ ጥምቀት አማካኝነት የእግዚአብሔር ልጅ ተብሎ ይወለዳል። ጥምቀት የአባታችንን የአዳምን ኃጢአት የሚያጠፋ ሰውን የእግዚአብሔር ልጅ የሚያደርግ የቤተ ክርስቲያን አባል የሚያደርግ ምስጢር ነው። ምስጢር ነው። ምስጢር ስንል እግዚአብሔር ራሱ በልጁ በክርስቶስ አማካኝነት የገለጠ እውነታ ነው። ቅድም መግቢያ ላይ ምን አነበብን? እሱ የሰማይ ያለውን የአባቱን ነገር ሁሉ እግዚአብሔርን ያየው ከቶ ማንም የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ገለጠው። መግለጥ የሚለው ሐሳብ ሪቭሌሽን የሚለውን ሐሳብ የሚገልጽ ነው። በዚህ ግልጠት ውስጥ ያለው ነገር ምንድን ነው? በሚታይ በሚጨበጥ ምድራዊ በሆነ እኛ በለመድነው ውሃ የማይታየውን የእግዚአብሔርን ጸጋ ልጅነትን ኢየሱስ ሰጠ። የእግዚአብሔር ልጆች ተብለን የምንጠራው የባህሪ ልጅ በሆነው በክርስቶስ አማካኝነት ነው። ወደዚህም ልክ ልጅ ከእናቱ እንደሚወለደው እኛም የእግዚአብሔር ልጆች ተብለን እንድንጠራ የምንወለድበት ምስጢር ሚስጥረ ጥምቀት ይባላል። ለምሳሌ አንድ ባልና ሚስቶች በተክሊል የተጋቡ ነገር ግን በመሃንነት ምክንያት ልጅ መውለድ ያልቻሉ ልጆችን ከማደጎ አንስተው ማሳደግ ይችላሉ። ያ የማደጎ ሂደት ግን ልጁን ወስደው የኔ ልጅ ነው ብለው ልክ ለማሳደግ ግን አንዳንድ የሚሰሩ የወረቀት ስራዎች አሉ፣ የህግ አካሄዶች አሉ። እሱን ሄደው ጨርሰው ፈርመው ከጨረሱ በኋላ ያ የሚወስዱት ልጅ የነሱ ልጅ ነው፣ የነሱ ወራሽ ነው። ልክ ከስጋ እንደወለዱት ልጃቸው ነው። ነገር ግን ፕሮሰሱን ግን መጨረስ ያስፈልጋል። ልክ እንደዛው ሁሉ እኛም የእግዚአብሔር ልጆች ተብለን ልንጠራ እንዲሁ ብድግ አድርገን ወይም ደግሞ እንደፈለግን ሆነን ሳይሆን በሚስጥረ ጥምቀት አማካኝነት ወደ ድነት ወደ እግዚአብሔር ልጅነት ህይወት ውስጥ እንገባለን። ስለዚህ ከመንፈስ እና ከውሃ የሚሉትን ሁለት ሐሳቦች አካላዊ የሆነው ማንነታችን ውጫዊ ከሆነው ማንነታችን ተወስዶ መንፈሳዊ የሆነ ፍሬና ትርጉም ተሰጥቶን የእግዚአብሔር ልጆች ተብለን እንጠራለን። ጥምቀት የመግቢያ ሚስጥር ይባላል። ብዙ እዚህ ሚስጥሩ ላይ ለመሄድ አልፈልግም። ወደ መንፈሳዊ ማስተንተኛችን ልንመለስ ይገባል። ግን ቤተክርስቲያን ይህንን የወንጌል ክፍል የጥምቀትን እውነተኝነት ወይም በጥምቀት መወለድ ማለት ምንድን ነው የሚለውን ሐሳብ ታስተምራለች።
ስለዚህ የውሃ ጥምቀት፣ በውሃ ጥምቀት አማካኝነት አንድ ሕፃን ልጅ ወይ አንድ ሰው በማንኛውም የዕድሜ ክፍል ያለ ሁሉ በተጠመቀ ጊዜ የቤተክርስቲያን አባል ከአዳም ኃጢአት ነፃና የእግዚአብሔር ልጅ ተብሎ ይጠራል። በኋላ ላይ ይህንን በተለይ የተጠመቀው ሕፃን ከሆነ በክርስትና እናትና አባቱ አማካኝነት የሚገባውን ቃል በኋላ ሚስጥረ ሜሮንን ሲቀበል ምን ያደርገዋል? በራሱ በአንደበቱ አሁን አውቋልና ይሄ ኤጅ ኦፍ ሪዝን የሚባለው ላይ ደርሷልና ራሱ መስክሮ በክርስትና እናትና አባቱ የገባውን ቃል በራሱ አንደበት በማረጋገጥ የእግዚአብሔር ልጅነቱን አምኖ ይቀበላል። ይሄ የመንፈስ ጥምቀት እንለዋለን። በመንፈስ መጠመቅ የሚለውን ሐሳብ እነዚህ ሁለት ሐሳቦች በቤተ ክርስቲያን ውስጥም እንዳሉ እንድታውቁት ኢንፎርሜሽን ለመስጠት ነው። ስለዚህ ትልቁና ወደ ዋናው ሐሳብ እንመለስ። ኒቆዲሞስ አዋቂ ተብሎ ተጠርቶ እያለ ስለ ኢየሱስ ያለው አመለካከት ነገር ሁሉ ፊክስ ያደረገው ውጫዊው የሆነ ነገር ላይ ነው። ስለዚህ ምን ይለዋል ጌታ ኢየሱስ? በመንፈስ ልትወለድ ይገባል። የሥጋ ዓይንን አውልቆ መጣል ያስፈልጋል። የእግዚአብሔር ልጅነታችንን ሙሉ በሙሉ አክቲቬት አድርገን በእግዚአብሔር ፈቃድ እንድንመላለስ ሌሎች ፈቃዶች ጋር ልንሞት ይገባል። ልክ እንደሞተ ሰው ልንሆን ይገባል እንደማለት ነው። ሌሎች ነገሮች ላይ ኃጢአት ላይ የሞተ ሰው እንደመሆን ማለት ነው። ስለዚህ ወንድሞች ሆይ ይላል ሐዋርያው ጳውሎስ የሮም መልእክት ምዕራፍ 7 ቁጥር 4 ላይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል እያለ ይናገራል። እናንተ ለሌላው ከሙታን ለተነሳው ለእርሱ እንድትሆኑና ለእግዚአብሔር ፍሬ እንድናፈራ ነው እምንሞተው እያለ ይናገራል። ስለዚህ በሥጋ የምንመላለስ ከሆነ ሥጋ እያለን ይላል ሐዋርያው ጳውሎስ በሥጋ ዓይን ብቻ ከቀረን፣ በሥጋ ጆሮ፣ በሥጋ ልቦና ብቻ ከቀረን ፍሬ የምናፈራው ለኃጢአት ነው እያለ ይናገራል። በሥጋ እያለን የኃጢአት ስቃይ በሕግ በኩል ለሞት ፍሬ ሊያፈራ በሰውነታችን ክፍሎች ይሰራ ነበር። አሁን ግን ለእርሱ ታስረን ከነበርንበት በሞትም ከሕግ ተፈተናል። ስለዚህ በአሮጌው በፊደል ሳይሆን በአዲስ በመንፈስ ኑሮ እናገለግላለን እያለ ይናገራል። በመንፈስ መመላለስ ማለት ነው። እንደ ድሮ ባለው ህይወት ሳይሆን። የጾም ትርጉሙ ምንድን ነው? ለመለወጥ ነው አይደል? ተመልሰን ከጾም በፊት ወደ ነበርንበት የህይወት ክፍል የምንመለስ ከሆነ አልሞትንም፣ አልተለየንም፣ ለኃጢአት ፍሬ ማፍራታችንን እንቀጥላለን ማለት ነው። ስለዚህ ተዉት፣ በዛው ሙቱ፣ የሥጋ ጆሮአችሁን ድፈኑ፣ የሥጋ ዓይናችሁን ጎልጉላችሁ አውጡ እንደማለት ነው አይደል? ቀይሩት። ልክ ዳዊት እንደሚል ነው። ታስታውሳላችሁ? ኃጢአት ከሰራ በኋላ በእግዚአብሔር ፊት ቀርቦ መዝሙር 51 ላይ ምን አለ? አቤቱ ንጹሕ ልብን ፍጠርልኝ፣ ቀናውንና መልካም የሆነውን መንፈስ በውስጥ ያኑር ይላል። ፍጠርልኝ ነው። ልብ እኮ ነበረው፣ ነገር ግን ያ ልብ በኃጢአት ተጨማልቋል። ልብ አስቀድሞ ነበረው፣ ልብ ባይኖረው በህይወት አይኖርም። ነገር ግን የዳዊት ጸሎት ግን ምንድን ነው? አዲስ ልብን ፍጠርልኝ። ያኛውንስ ያማ አሮጌ ልብ ነው፣ ነቅለህ ጣለው። አዲስ ልብ ፍጠርልኝ። ቅራሬ እንኳን ሳይቀር ምንም ነገር እንኳን ሳይቀር ጥርግ አድርጎ ተቀይሮ በአዲስ ማንነት በእግዚአብሔር ፈቃድ ለመውጣት ነው አይደል? በዚህ በጾም ሂደት ዋና እኮ ትግላችን የኃጢአት አረስተ ኃጢአት ከሚባሉት ዋና ዋናዎቹን ከስር ነቅለን ለማውጣት ነው። ካልሆነማ ከላይ ከላይ ብቻ ካጨድ ነው ተመልሶ ስሩ ስላልተነቀለ ይበቅላል። እና በእውነትና በመንፈስ መመልከት እንድንችል። ስለዚህ ከኒቆዲሞስ ጋር ይህንን ነገር ይነጋገራል። ኒቆዲሞስ አዋቂ ቢሆንም ብዙ ነገሮችን የሚያውቅ የተከበረ ሰው ቢሆንም የጎደለ ነገር እንዳለ ግን ያውቃል። የጎደለ ነገር ቢኖርም በምሽት መሄዱ አዋቂ ተብዬ ምን ተብዬ ሰው ቢያየኝ ምን ይለኛል ብሎ የፈራም ይመስላል። እንግዲህ ምዕራፍ 7 ላይ ኒቆዲሞስ ከክርስቶስ ጋር ያደረገውን ንግግር ጊዜ ወስዶ ያስተነተነው ይመስላል። ነገሮችን አዋቂም ቢባል የሆነ የጎደለ ነገር እንዳለ ተረድቷልና ያንን ነገር በክርስቶስ ቃል የሞላለት ይመስላል። የካህናት አለቆችና ፈሪሳውያን ተሰብስበው ኢየሱስን ለማጥመድ ይመካከሩ በነበሩበት ጊዜ ምን ይላል? ይሄ ምዕራፍ 7 ቁጥር 50 ላይ ነው። ከነርሱ ከፈሪሳውያኖቹ መካከል አንዱ በሌሊት ቀድሞ ወደ ኢየሱስ መጥቶ የነበረው ኒቆዲሞስ እንዲህ አላቸው እያለ ይነግረናል። በዛ በስብሰባው በጉባኤው መካከል
ኢየሱስን ለማጥመድ ይደረግ በነበረው ቦታ ኒቆዲሞስ ነበር እና ከ4 ምዕራፎች በኋላ ነው ምን ይላል? ሕጋችን አስቀድሞ ከእርሱ ሳይሰማ ከተከሳሹ ማለት ነው ምንስ እንዳደረገ ሳያውቅ በሰው ይፈርዳልን ብለው ይናገራል። መጀመሪያ ኢየሱስን እንስማው እንየው ብሎ ጠበቃ ቆመለት ለኢየሱስ። ከኢየሱስ ጋር ያደረገው ንግግር ትንሽ አሁን አይኑ እየተከፈተ ይመስላል። የኢየሱስን እውነተኛ ማንነት እየተመለከተ ይመስላል። ለምን? በፍርሃት ውስጥም ቢሆን ሰዎች ምን ይሉኛል በሚል ነገር ውስጥም ቢሆን አልፎ ሄዶ ግን ከክርስቶስ ጋር ጊዜ ወስዶ ቃል በቃል ተነጋግሯል። እንደ ሌሎቹ በልብ ደንዳናነት አልተቀመጠም። ሄዶ ውስጡ የተቀመጠውን ነገር ይዞ ከክርስቶስ መፍትሄ ለማግኘት ጠይቋል። ሌላ ቦታ አልሄደም ኒቆዲሞስ። ኒቆዲሞስ በሌሊትም ቢሆን ተደብቆም ቢሆን ሰው እንዳያየውም ብሎም ቢሆን የሄደው ግን ራሱ ክርስቶስ ጋር ነው። ስለ ክርስቶስ ለማወቅ ሌላ ቦታ አልሄደም። ክርስቶስ በዚህ ጉዳይ ምን ይላል፣ ኢየሱስ ምንድነው የሚለውን ነገር ለመመልከት የሄደው ራሱ ክርስቶስ ጋር ነው። ፈርቶም ይሁን ተደብቆም ይሁን በማንኛውም ነገርም ይሁን ጊዜ ወስዶ ኢየሱስን ሄዶ አግኝቶታል። በተጣበበ ሁኔታ ውስጥ የሚኖረውን ክርስቶስን ፈልጎ አድኖ ለማግኘት የሚቻለውን ሁሉ አድርጎ አግኝቶታል። ከክርስቶስ ጋር ያወራውን ነገር እንግዲህ ከክርስቶስ ጋር የተነጋገረው ሁሉ ህይወቱ ሲቀየር እንመለከታለን በወንጌል። ስለዚህ ኢየሱስን ሊወነጅሉት ሊያጠምዱት የካህናት አለቆችና ፈሪሳውያን ሲመካከሩ እንዴ ሰውን ሳንሰማ ሳንጠይቀው ወንጀሉ ምን እንደሆነ ሳይታወቅ ፍርድ ይፈረዳል እንዴ አላቸው። እርግጥ ነው በኋላ እነሱ ፈሪሳውያኖቹ አሾፉበት። እርግጥ ነው ሰምተናል፣ እኛም አንዳንድ ፈሪሳውያን ከክርስቶስ ጋር እንትን እያሉ እንደሆነ ሰምተናል ብለው ይሉታል። በኋላ ኒቆዲሞስን የት እናገኘዋለን? እንግዲህ ምዕራፍ 3 ላይ ከኢየሱስ ጋር ሲነጋገር አገኘ ነው። ትንሽ የመንፈሳዊ አይኑ፣ ጆሮ፣ አንደበቱ ዳግም መወለድ የሚባለው ነገር የተገለጠለት ይመስላል። ከዛ የት እናገኘዋለን ኒቆዲሞስን? ምዕራፍ 19። ምዕራፍ 19 እንግዲህ ኢየሱስ ተሰቅሎ የሞተበት ክፍል ነው። ዮሐንስ ወንጌል ምዕራፍ 19 እመቤታችን ቅድስት ድንግል ማርያም፣ መቅደላዊት ማርያም እና ዮሐንስ ናቸው እስከ መስቀሉ እስከ መጨረሻው ጫፍ ድረስ የነበሩት፣ ሌሎቹ የሉ። ከዚያ በኋላ ይሄ ምዕራፍ 19 ቁጥር 38 ላይ አይሁድን በመፍራት በስውር የኢየሱስ ደቀ መዝሙር የነበረው አርማትያሱ ዮሴፍ፣ አይሁድን ፈርቷል፣ ግን ደቀ መዛሙር ነበር አርማትያሱ ዮሴፍ። ሌላ ጊዜ ስለሱ እናወራለን። እሱ ሰዎች ሁሉ ፈርተው በሸሹበት ጊዜ ኢየሱስን ይከተሉ የነበሩት አርማትያሱ ዮሴፍ የኢየሱስን ስጋ ለመውሰድ ጲላጦስን ለመነው ከመስቀል አውርዶ ለመቅበር፣ ምክንያቱም ሰንበት እየመጣ ስለነበር። ስለዚህም መጥቶ የኢየሱስን ስጋ ወሰደ። እንዲሁም ተመልከቱ ቁጥር 39 ላይ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። በአስጨናቂው ሰዓት፣ በአስፈሪው ሰዓት ኢየሱስ ሞተ ተብሎ ሰዎች ሁሉ ፈርተው ምን እንሆናለን ብለው እነ ጴጥሮስ እንኳን በሸሹበት ሰዓት ኒቆዲሞስ ግን ምን አደረገ? ፈሪሳዊም ቢሆን ይሄ ሁሉን ነገር ቢያሳልፍ በመስቀል ስር ጭራሽ ከርቤና እሬትን ይዞ መጣ። የኢየሱስንም ስጋ ወሰደው፣ እንደ አይሁድ አገናነዝ ልማድ ከሽቶ ጋር በተልባ እግር ልብስ ከፈኑት። የእምነት እድገት ሂደቱን ተመልከቱ። ስለዚህ ዳግም መወለድ ማለት ምን ማለት እንደሆነ ኒቆዲሞስ የገባው ይመስላል። ዳግም መወለድ ማለት የስጋ አይንን ዘግቶ የመንፈሳዊ አይንን መክፈት ማለት ነው። ዳግም መወለድ ማለት በእውነት ኢየሱስ የእግዚአብሔር ልጅ እንደሆነ መመልከት ማለት ነው። እንደ ኢየሱስ ፈቃድ መመላለስ ማለት ነው። ኢየሱስን በእውነት ስላመነው በህይወት መኖር ብርሃን ማለት እሱ እንደሆነ ስላወቀ በሌሊት ኢየሱስ ግን ለማግኘት የሄደው አሁን በቀን ጭራሽ የክርስቶስን አካል ከመስቀል ላይ አውርዶ የገነዘው ኒቆዲሞስ ነው። ስለዚህ ዳግም ተወልደሃል፣ ዳግም ተወልደሻል ወደሚለው ጥያቄ እንምጣ። ምን ማለት ነው? በብርሃንና በእውነት መመላለስ ማለት ነው። የክርስቶስን መገኘት በሰዎች ህይወት ውስጥ መመልከት ማለት ነው። አብሮኝ ያለ
የብርሃን ሁሉ ምንጭ የሆነ ክርስቶስ አለና ጨለማን አልፈራም ማለት ነው ዳግም መወለድ ማለት። የዳግም መወለድ ትርጉምና ሐሳቡ እንደ እግዚአብሔር ፈቃድ መመላለስ ማለት ነው። ጎራ የለውም፣ ምክንያቱም ወገነ ክርስቶስ ነው፣ በክርስቶስ ራስ ስር የሚያርፍ ነው። ስለዚህ ኢየሱስን ስንቀርበው ወይም ወደ ኢየሱስ መመላለስ የምንናፍቅበት ሐሳብ አንዱ ነገር ክርስቶስን እንድናገለግለው ነው፣ ክርስቶስን እንድናገኘው ነው። የመጀመሪያ ፖይንታችን ስለ መንፈሳዊ ሐሳብ ስናወራ፣ ቅዱስ ቃሉን ስናነብ፣ ቤተክርስቲያን ስንሄድ ማዕከሉ ክርስቶስ ነው። የቤተክርስቲያን ማዕከል ቤተክርስቲያን ገብተን እኮ የመጀመሪያ ስራችን ምንድን ነው? ጸበል ነክረን እኮ የምንሰግደው ለክርስቶስ ነው። በቅዱስ ቁርባን የሚገኘው ክርስቶስ ነው የቤተክርስቲያኑ ማዕከል ዋናው። ሌሎቹ ሚስጥራቶች ሁሉ በቅዱስ ቁርባን ሚስጥር ላይ ነው የሚካተቱት። ቅዱስ ቃሉን ሳነብ ፍሬ ሐሳቡ እኮ በዚህ ቃል ውስጥ የሚፈውሰውን ህይወት የሚሰጠውን ክርስቶስን ማግኘት። ክርስቶስን ያገኘ ሰው አይፈራም። ክርስቶስን ግን እንዳናገኝ የቀደሙ ልምምዶቻችን ያውሩናል። የቀደሙ ልምምዶቻችን በጨለማ ውስጥ ተመቻችተን በፋኖስ እንድንኖር ነው የሚፈልጉት። በብርሃን ወጥተን እንድንቦርቅ እንድንሮጥ በቀን እንድንመላለስ አይፈልግም። ስለዚህ በመንፈስ መወለድ ማለት ንፋስ ከየት ተነስቶ ወዴት እንደሚሄድ ከምን እንደሚሄድ ንፋስ የሚለው ሐሳብ ፕኒዮማ የሚለውን የግሪኩን ስፒሪት መንፈስ የሚለውን የሚገልጽ ነው። እና በመንፈስ ነው የምንመራው። የሚመራን እግዚአብሔር መንፈስ ነው። እቅዳችንን የሚመራ እግዚአብሔር መንፈስ ነው። ሰው ዳግም ካልተወለደ የእግዚአብሔርን መንግስት ማየት አይችልም ይለናል። የእግዚአብሔር መንግስት የት ነው ያለው? በክርስቶስ ፕሬዘንስ የተገኘ ነው። ክርስቶስ ባለበት ቦታ ሁሉ የእግዚአብሔር መንግስት አለ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ሲል ክርስቶስ ወደዚህ ምድር ልክ ሲመጣ የተሰበከው ስብከት ነው። ኢየሱስ ራሱ ስብከተ ወንጌሉን ሲጀምር የሰበከው ስብከት ነው። ኢየሱስ ባለበት ቦታ ሁሉ የእግዚአብሔር መንግስት አለ። እግዚአብሔር የት ይኖራል? በሁሉም ስፍራ እንላለን። በእያንዳንዱ የሰው ልጅ ፍጥረት ውስጥ ሰው በእግዚአብሔር መልክና ራእያ የተፈጠረ እንደመሆኑ መጠን ዲግኒቲ የምንለው ነፍስ ያለው እንደመሆኑ መጠን በእያንዳንዱ የሰው ልጅ ህይወት ውስጥ ክርስቶስን መመልከት ማለት ነው። ይሄ ነገር ቀላል ይመስላል፣ ግን አሁን ባለንበት ሪያሊቲ ግን እሱ አይደለም። ምክንያቱም ሰው በሰው ውስጥ አሁን እያየ ያለው ነገር ምን ስለሆነ ነው? ዘር ስለሆነ፣ ሀብት ስለሆነ፣ ወይ ፖለቲካ አቋም ስለሆነ፣ ወይ ሌሎች ምድራዊ ነገሮች ሰዎችን የምንፈርድበት ሁኔታ፣ እኛም ሌሎች ሰዎች እንዲያውን የምንፈልገው ሁኔታ ከምድራዊ ቁሳቁስ ጋር የተገናኙ ነገሮች ስለሆኑ ነው። ስለዚህ ምን በሉ፣ እነዚህን ነገሮች ጊዜያዊ ነገሮች ናቸው። ከስጋ የተወለደ ስጋ ነው። ስጋ ብቻውናችሁ አትቅሩ። ይሄንን ስጋዊ ማንነታችሁን ግደሉና ምን በሉ ተነሱ። ሐዋርያው ጳውሎስ ለጢሞቴዎስ ምንድን ነው የሚለው? ከአያትህ የወረስከውን መልካም የሆነውን ነገር እሱን እንድታነሳሳ እነግርሃለሁ ይላል። ውድ ካቶሊካውያን መልካም ፈቃድ ያላችሁ ሁሉ በጥምቀት አማካኝነት የተቀበላችሁትን የክርስቶስን ልጅነት እንድታነሳሱ ተጋብዛችኋለሁ። በመንፈስ ቅዱስ አማካኝነት ህይወታችን እንዲለወጥ እንድታነሳሱት እንድትፈቅዱ። ምክንያቱም እንደ ማዕበል ተነስቶ የእግዚአብሔር ህይወት የእግዚአብሔር መንፈስ ህይወታችንን እንዳይቀይር እላዩ ላይ ተረባርቦ ያለ ምድራዊ የሆነውን ነገር ሁሉ አውጥተን እንድንጥል። ምድር ያለማመደን ኮምፈርት ወይ ምድር ያለማመደን ያኗኗር ዘዴ ይሄ ነው ብሎ ያሰበው ነገር ከእግዚአብሔር መንግስት ሐሳብ ፍጹም የራቀ። እንግዲህ እቺ ዓለም የሰጠችው ስታተስና ሐሳብ ለኒቆዲሞስ ትልቅ ሆኖ ሳለ ተራ የሚባለውን በእግዚአብሔር መንግስት ያለውን ነገር ግን ሊረዳ አልቻለም። ለምን? በስጋዊ አይኑ ይመለከት ስለነበረ ነው። ስለዚህ ቁጭ በሉና አስቡ። ሩጫችን፣ ልፋታችን፣ ውጣ ውረዳችን ለምንድን ነው ብላችሁ ጠይቁ። ለቦነስ እንዳይሆን ብዬ ነው። ለምድራዊ ብልጽግና እንዳይሆን ብዬ ነው። በመንፈስ መመልከት ድፍረትን ይጠይቃል። ለእውነት መቆምን ይጠይቃል። ኒቆዲሞስ ለዚህ ነው ብርሃን የበራለት ስለሆነ ህይወቱ የሚቋጨው እዚህ ምድር ላይ እንዳልሆነ ገብቶታል። እዚህ ምድር ላይ የሚቋጭ ህይወት የለንም።
የመንፈስ ልጆች መሆናችንን ካወቅን ማለት ነው። በእውነት የእግዚአብሔር ልጆች ከሆንን ስንሞት እንደውም ከዚህ ምድር ስንሞት ህይወታችን ይጀምራል። ህይወታችን የሚጀምረው ልክ ስንሞት ነው። ህይወት የሚለው ሐሳብ ምን ብለናል? መብላት፣ መጠጣት፣ ማጠራቀም፣ አንዳንድ ነገሮችን መስራት፣ ማከናወን አይደለም። ይሄ የህይወት ጠባቡ ትርጉም ነው። ሰፋ ያለው የእግዚአብሔር ልጅነትን ተመልከቱ። የህይወት ውሃ ምንጭ መሆንን ተመልከቱ። እኛን ቻናል አድርጎ ሌሎች ጋር ሁሉ የሚደርሰውን ሌሎችን የሚባርክ የእግዚአብሔርን መንፈስ ያንን አክቲቬት ማድረግ እንደሆነ ተረዱት። ስለዚህ እንግዲህ ወደ ሆሳና እየተጠጋን ነው፣ ወደ ትንሣኤ እየተጠጋን ነው። እውነተኛው ብርሃኑ በልባችን ውስጥ እንዲያበራ ብሎክ ያደረገን የተዘጋ መስኮት ካለ፣ እንዳያንጸባርቅ የሚከለክለን ምድራዊ የሆነ ነገር ካለ፣ ወይም ጭንቀታችን፣ ሐሳባችን ሁሉ ይሄ ዓለም በሰጠን ዲፊኒሽን ይሄ ዓለም ባስቀመጠው ልኬት ልክ እየተጨናነቅን እንዳይሆን አደራ። የእግዚአብሔር መንግስት ይሁን ልኬታችን፣ የእግዚአብሔር ፈቃድ ይሁን ልኬታችን። ስለዚህ አሁን በጨለማ እንደ ኒቆዲሞስ ብንሄድም ግን ብርሃን የሆነው ኢየሱስ ስላለ በብርሃን የምንመላለስ የብርሃን ልጆች ነው። በዚህ ሐሳብ እንግዲህ እንድናስተነትን ጋብዛችኋለሁ። ኢየሱስ ተለይቶን እንዳይሄድ ሐሳባችን ሁሉ ምድራዊ ነገር ሆኖ የሥጋ ዓይን፣ የሥጋ ጆሮ፣ የሥጋ ልብ ብቻ ኖሮን ግን በምድራዊ እይታ ብዙ ትርፋማ ሆነን ግን ኢየሱስ የሌለበት ህይወት እንዳይሆን እንድንጠነቀቅ አደራ። እና ቀስ በቀስ ነው የምናድገው። ኒቆዲሞስም ቢሆን ቀስ በቀስ ነው አይደል? ምዕራፍ 3 ከዛ ምዕራፍ 7 ከዛ ምዕራፍ 19 በአንድ ጊዜ ላይሆን ይችላል፣ ግን እንጀምረው። በአንዴ 100 ነገር ላንተው እንችላለን፣ ግን አንድ ጥቂት ነገር በመተው እንጀምር አይደል? አንድ ጥቂት ነገር ከሆነ ስጋዊ ልምምድ አንድ ስንቀንስ የበለጠ መንፈሳዊ ዓይናችን እየበራ እንዲሄድ ያደርገናል አይደል? አንድ ተራ ልምምድ ጠዋት ዝም ብለን ተነስተን የምንወጣ ከሆነ ዝም ብለን የምንወጣበትን ጊዜ በጸሎት ብንለውጠው አንድ መንፈሳዊ ልምምድ ነው፣ መንፈሳዊ ዓይንና ጆሮአችንን ለመክፈት እና በእንደዛ እያደረግን ቀስ በቀስ ወደ እግዚአብሔር እንድንጠጋ አደራ። በሙላት የትንሣኤው ክብር ተካፋይ እንድንሆን ነው። እግዚአብሔር አምላክ አብስቶ ይባርካችሁ። የሰማነውን ለእኔም ለእናንተም ይባርክልን። የተቀደሰ ሰንበት፣ የተቀደሰ ሳምንት ለሁላችንም ያድርግልን። እግዚአብሔር አምላክ አብስቶ ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።